ሰሞኑን ሁሉ ሲባል የነበረው ይሄ ነው። በቀጣይ የፉልሃም ጨዋታ ለዩናይትድ ከባድ ነው በሚል ለምን ሲቲና አርሰናል የሚጫወቱት ለማሸነፍ ነው። ሲቲና አርሰናል ዩናይትድን ሲገጥሙ ነቅለው ይወጣሉ። ዩናይትድ ካውንተር አታክ ላይ ብርቱ ስለሆነ በመልሶ ማጥቃት ያነሰ የኳስ ቁጥጥር ባለባቸው ጨዋታዎች ላይ እንደሚያደርገው አሸንፎ ይወጣል የሚል ግምገማ አለ። ፉልሃም ግን እንደዛ አይጫወትም። ፉልሃም ኳሱን ለዩናይትድ ከሰጠ ዩናይትድ ምን ይሆናል? ይሄ ነበር ጥያቄያችን የነበረው። ዩናይትድ ኳስ በብዛት ሲይዝ የፖሴሽን ሬቱ ከፍ ሲል ምን እንደሚያደርግ ግራ ይጋባል እና በዚህ ምክንያት ኦልድ ትራፎርድ ደጋፊዎችም በሁለቱ ጨዋታዎች ኮንፊደንሳቸው ከፍ ብሎ ለዚህኛው ጨዋታ ወረቀት ላይ ካያችሁት አነስ ካለው ተጋጣሚ ጋር ትላንት ፕሮግራም ቢያዝላቸው ይሄ ጥርጣሬ እንደነበር ጥያቄ ነው። ታዲያ የኬቨን ሁለተኛው ጎል ስትቆጠር ዩናይትድ ነጥብ ሊጥል እንደሚችል ደጋፊው ማመን ሲጀምር እዚህ ጋር የሆነ ነገር አንዱ ይሆናል። ወደ ነበረበት ለመመለስ ማዝገም ይጀምራል። ያው የዩናይትድ ደጋፊዎች የዩናይትድ ቡድን በአጠቃላይ ይሄ ሜንታል የሆነው የአእምሮ የሆኑ ጉዳዮች ላይ በብዙ ውጣ ውረዶች ውስጥ ስላለፉ በትንሽ ነገር ስነ ልቦናቸው ሊሰበር ይችላል እና የኬቨን ጎል ዩናይትድ በእጁ የገባውን ነጥብ ሊጥል እንደተቃረበ ምልክት የሚሰጥ ነበር። ለካ የቡድኑ ስነ ልቦና በእጅ አልሰጥም ባይነት ላይ እየተመሰረተ ነው። ሰሞኑን ከሲቲና ከአርሰናል ጋር ሲጫወቱ ራሳቸውን እንደ ነው ስሙ ትልቅ ነው ዩናይትድ ግን እንደ ቡድን እንደ ወቅታዊ ውጤቱ ደካማ ደረጃ ላይ እንደሚገኝ ቡድን አልነበረም። ሁለቱን የሊጉን መሪዎች የገጠመው ካሪክ የሆነ መንጭቆ ያስነሳው ነገር አለ በመልበሻ ቤት ውስጥ በተለይ ሜንታል ሳይድ ኦፍ ዘ ጌም ካየን ስነ ልቦና የሆኑ ነገሮች በራስ መተማመናቸውን ተጫዋቾች ቀስ እያሉ እያመጡ እንደሆነ የሆነ ታስረው የተፈቱ በጠባብ ክፍል ውስጥ ተጨንቀው የኖሩ በኋላ ሰፊ ክፍል ሜዳ ተሰጥቷቸው ቦርቁ የተባሉ ነው የሚመስሉት አንዳንድ ተጫዋቾች በሆነ ነገር በአሞሪም ታስረው ነበር። ድባቡ ሁሉ ጭፍግግ ያለ ነበርና ያ በሁለቱ ጨዋታዎች ከተገፈፈ በኋላ በዚህ ጨዋታ በሞራል ቢመጡም ግን ያው ትራውማው የሩቅ አይደለምና